ሰላም ሰላም ተመልሰናል። እንግዲህ ሃው ዩቲዩብ ቻናል ቤተሰቦች እንደናችሁ ሃው ዩቲዩብ ቻናል አመለውን ሰብስክራይብ በማድረግ ቤተሰብ መሆን ይቻላል። እንግዲህ በዛሬ ቪዲዮ በጣም አሪፍና በጣም ወሳኝ ነገር ለኢንትራንስ ተፈታኝ ተማሪዎች በጣም ለ12ኛ ኢንትራንስ ተፈታኝ ተማሪዎች በጣም ክሪቲካል እና the most important የሚባለው በጣም ጠቃሚ ነገር ይዤ መጥቻለሁ። እኔ ካለፍኩበት አንፃርና ሌሎች ተማሪዎችም ካለፉበት አንፃር ለኢንትራንስ ተማሪዎች የሚጠቅመው ለዚች ለ14 ለ15 ቀን ኦቨር 400 ኦቨር 500 ስኮር ለማድረግ በጣም 400 እና ከዛ በላይ ውጤት ለማምጣት ለሚፈልጉ ተማሪዎች በሙሉ ደግሞ ከ300 በላይም ለማምጣት የሚፈልጉ ለማለት የማይፈልግ ተማሪ አንድም የለም። ለዩኒቨርሲቲ ለመግባት የማይፈልግ ተማሪ አንድም የለም። ስለዚህ ለዛ ተማሪ ለሁሉም ይሄ ቪዲዮ ይጠቅማል። ስለዚህ ይሄን ቪዲዮ ሼር ላይክ እያደረጋችሁ ለብዙ ተማሪ እንዲደርስ ማድረግ ብቻ ነው ከናንተ የሚጠበቀው። እንዴት ነው እቺን የቀረችውን ለ15 ቀን 14 ቀን እንዴት አድርገን ብንጠቀም ነው አሪፍ ውጤት የምንሰራው ከዛም ደግሞ የፈለግነው ያቀድነው ቦታ ለመድረስም የሚቻለው የሚለው ነገር እናንተ አሁን 14 እና 15 ቀን ብቻ ነው የቀረችው። ስለዚህ እቺ ለእናንተ ክሪቲካል ታይም እንዴት ብንጠቀም ነው የሚለው መጀመሪያ እናንተ ምን ማድረግ አለባችሁ? አሁን 8 ወር 9 ወር 1 አመት ሙሉ አንብባችሁታል። በ11 9 10 11 12 ያሉትን ቶፒኮችን በጣም አንብባችሁታል። ስለዚህ አሁን ከናንተ የሚጠበቀው ያነበባችሁትን ነገር ትንሽ ቢሆንም ሪሄርስ ለማድረግ መሞከር ነው። ሪቫይዝ እና አንዳንድ ነገሮችን ለማስታወስ መሞከር ነው። መጀመሪያ ምን ማድረግ አለባችሁ? ስታዲ ሞስት ኢምፖርታንት ቶፒክስ ፈርስት። አሁን ያለው የቀረችው 14 ቀን 15 ቀን ብቻ ስለሆነች በጣም ጥያቄ ብዙ የሚወጣው ቶፒክ የተኛው ነው ብላችሁ ሴሌክት አድርጋችሁ በዛ ዙሪያ ደግሞ ጥያቄዎችን በማየትና በጣም በዛ ቶፒክ ላይ ኮንሰንትሬት አድርጋችሁ በጣም ማየትና ዲፕሊ አይዲያን ክሊውን አንደርስታንድ ማድረግ ነው። በጣም ሞስት ኢምፖርታንትሊ የሚወጡ ቶፒኮች አሉ። አንዳንድ ባዮሎጂ ቢሆን ኬሚስትሪ፣ ሂስትሪ፣ ጂኦግራፊ ሌሎች ቢሆንም የሚወጥበት ፋርት አለና በዛ ፋርት ላይ ሞር ኮንሰንትሬት አድርጋችሁ በቀረችው በትንሽ ጊዜ ውስጥ ኮንሰንትሬት አድርጋችሁ ማንበብ ነው። ከዛ በኋላ ምንድነው ቀጣይ ፕራክቲስ ፋስት ኤግዛም ኩዌስችንስ 14 20 15 20 16 20 17 ድረስ የወጡት ኢንትራንስ ጥያቄዎች ሞር ክሎዝ ናቸው። ስለዚህ እነዚህን ጥያቄዎችን መለማመድ ይጠበቃል ከናንተ። ከዛ በኋላ ሜክ ዳይሊ ስኬጁል የቀን ስኬጁል ዳይሊ ስኬጁልን ማስቀመጥ አለባችሁ። በዚህ ቀን ይሄን አነባለሁ ይሄን አንባለሁ። ሞር ደግሞ ማታ ሪቫይዝ ማድረግ መቻል አለብኝ ብላችሁ ዳይሊ ስኬጁልን ማስቀመጥ ማለት ነው። ከዛ ሞር ደግሞ ሪቫይዝ ኤቭሪ ዴይ ኩዌስችን ጥያቄን ይሁን ያነበባችሁትን ነገር ሪቫይዝ ማድረግ በየቀኑ። አሁን ለምሳሌ 14 ቀን ብቻ ነው የቀረችው። ስለዚህ እቺን 14 ቀን ሪቫይዝ በቃ ሞር ሪቫይዝ ያነበባችሁትን ነገር እስቲ ምኑን ነው ማስታወሰው በመል ዙሪያ ሪቫይዝ ማድረግ አለባችሁ። ስለዚህ ሪቫይዝ ካላደረጋችሁ ያነበባችሁትን ታጠፋላችሁ፣ በቀላሉ ይረሳል። ፈተና ቀን ሲደርስ ደግሞ በጣም ትጨነቃላችሁ ማለት ነው። አሁን በቀረችው በ10 እና በ14 ቀን ውስጥ ሞር ሪቫይዝ ጥያቄን እየሰራችሁ ሳይድ ባይ ሳይድ ደግሞ ያነበባችሁትን ሪቫይዝ እያደረጋችሁ በዛ ወይ ደግሞ እናንተ ራሳችሁን ቼክ ማድረግ ማለት ነው። ቴክ ሞክ ኤግዛምስ የሙከራ ኤግዛሞቹንም መውሰድ ከዛም ባሻገር ደግሞ ራሳችሁን ቼክ ማድረግ ማለት ነው። በዚህ ጊዜ ምን ያክል አነበብኩኝ፣ የቱጋ ነው ዊክ ሳይድ ለኔ፣ የቱጋ ነው የተኛው ቶፒክ ላይ ስትሮንግ ነኝ፣ የተኛው ቶፒክ ላይ ዊክ ነኝ በማለት ራሳችሁን ቼክ ማድረግ። ከዛም ባለፈ ደግሞ ስሊፍ ዌል ከዛም ባሻገር በጣም ወሳኝ ነገር ስሊፍ ዌል። አሁን እንቅልፍ በጣም በተገቢው ሁኔታ እንቅልፍ መተኛት አለባችሁ ማለት ነው። ዶንት ዲስትራክት ዩር ታይም ኦን ሶሻል ሚዲያ። በጣም የራሳችሁን ጊዜ በጣም እንቁና ቶፓዝ የሆነች ታይም ናት እቺ። ስለዚህ ራሳችሁን ጊዜ ደግሞ በሶሻል ሚዲያ ዋስት ማድረግ የለባችሁም። ኮምፕሊትሊ እኔ አድቫይስ አላደርግም። በእኛ ጊዜ 2015 ላይ እኛ ኢንትራንስ እንፈተን በጣም ብዙ ተማሪዎች የተቸገሩት ነገር ብኖር ሶሻል ሚዲያ ላይ በጣም የራሳቸውን ታይም እያጠፉ ከዛ በኋላ ኢንትራንስ ሲደርስ ምናምን ብዙ ሶሻል ሚዲያ ላይ ተስፋ የሚያስቆርጥ ሰው ይመጣል። እናንተ የማትፈልጉትን ነገር ተስፋ የሚያስፈራራ ሰው፣ የሚያዝናና ተስፋ የሚሰጥም ሰው ይመጣል። ልክ ነው፣ ግን በዛው ልክ ደግሞ ተስፋ የሚያስቆርጥም ሰው የራሱን አይዲያ ይዞ በሶሻል ሚዲያ ላይ ይመጣል። ስለዚህ ትንሽ 10 14 15 ቀን ከሶሻል ሚዲያ መራቅ አለባችሁ። ትንሽ ሙሉ በሙሉ ሳይሆን ትንሽ የሻላችሁትን ያክል
ከሶሻል ሚዲያ መራቅ አለባችሁ ማለት ነው። ከዛ stay positive, don't compare yourself with others። እኔ ይሄን ቶፒክ ክብር አላደረኩም ከኔ በላይ አንብቧል በጣም በቃ ከኔ በላይ ሄዷል ምናምን ብላችሁ ራሳችሁን ከሌላው ጋር ኮምፔር አታርጉት። stay positive። የራሳችሁ ነገር የራሳችሁ ነው። እግዚአብሔር ለእናንተ ያላችሁን ነገር መቼም አይቀርም። ስለዚህ ባነበባችሁት ልክ ራሳችሁን በቃ እችላለሁ አደርጋለሁ ብላችሁ እመኑ። ከሰው ጋር ከሌላ ሰው ጋር ራሳችሁን ኮምፔር አታድርጉ። አንተ ብቻ እንቁ ነህ ራሴ ብቻ እኔ እችላለሁ በል ከፈጣሪ ቀጥሉ ብላችሁ 4-15 ቀናት እችን በአግባብ ተጠቀሙ። ፕሮሞዶሮ ፕሪንሲፕል ብሎ ብዙ ሰው የሚያወራን 15 ደቂቃ አንብብ፣ 5 ደቂቃ እረፍት ወስድ፣ 10 ደቂቃ አንብብ፣ 20 ደቂቃ እረፍት አድርግ የሚባለውን እነዚህን ፕሪንሲፕል ሙሉ በሙሉ ሪሙቭ በቃ ሙሉ በሙሉ አጥፋ ካንተ ምንም። ይሄ ፕሪንሲፕል አሁን ለ14 ቀን ለ15 ቀን የሚጠቅም ፕሪንሲፕል አይደለም። ስታይ ፖዚቲቭ። ስለዚህ ደግሞ ሪክሬሽን አደርጋለሁ ለሪክሬሽን ወጣለሁ ብላ እያላችሁ ደግሞ አንድ አመት ያነበባችሁን ነገርን እንዳታጡ ብዙም ለመዝናናትም እየወጣችሁ የራሳችሁን ላይፍ ሁላ ልታጡ ትችላላችሁ። ተጠንቀቁ። have a blessed time. I wish all best for you። ስለዚህ ይህን ቻናል ደግሞ ሰብስክራይብ በማድረግ አዳዲስ ነገሮች ሲለቀቁ ወዲያው ይደርሳሉ። ስለ ኢንትራንስ ዙሪያ ሞር ከዚህ በላይ በጣም ይሰራለሁ በተከታታይ በዚህ በ14 ቀን ውስጥ ስለ ኢንትራንስ አዳዲስ ነገሮች ይሰራለሁ። ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁም ሼር እያደረጋችሁ ይህን ቻናልን ሰብስክራይብ አድርጉ። ይመቻችሁ። መልካም በዚህ ታገኙኛላችሁ። ፎሎ አድርጉኝ እላችኋለሁ ወንድሞቼ፣ እወዳችኋለሁ።